የሚያወጣ ካሜራ አለ እሺ እንዳትሞክሩት በዚህ ነገራችን ላይ ፊቴን ደብቄ ገብቼ ይሄን ነገር አረጋለሁ ምትሉ የተለያየ አይነት ካሜራ አላችሁ የሚገርመው ነገር አረብ ሀገር በተለይ ኢማራት ላይ ዱባይ ላይ በአሁን ሰዓት ላይ የሰሩትን ካሜራ እኔ እውነቴን ነው የምነግራችሁ የሆነ ትልቅ ጄኔራል እንዲህ አይነት ካሜራዎች ሰርተናል እንዲህ አይነት ካሜራዎች እያለ ሲያስተላልፍ በጣም ነው የገረመኝ አይቸው ካሜራዎቹ ማለት ነው ያላየሁትን ነገር እኔ አልናገርም ስላየሁት ነው ስለዚህ ልጅቷን ምንም ነገር አያረጓትም ሱጓጋ ገና ከመኪና ሲወርዱ ከየት እንደተነሱ ከየት ተነስተው ከየት እሷ ጋር እንዴት እንደመጡ ከዛ በኋላ የት እንደሄዱ ማን ጋር እንደገቡ ሁሉ ያውቁታል በነገራችን ላይ በጣም አረብ ሀገር እንደው እኔ እንዴት ይሄን ያህል ቴክኒክ ላይ በጣም ሄዷል በጣም ሪስፔክት ስላየሁት ነው ያየሁትን ነገር ነው የምነግራችሁ ስለዚህ ወንድ ያስፈልጋታል የሚጠብቃት አንድ ፈጣሪ አላህ ነው ፈጣሪ ጠባቂ ነው ምንም ነገር አያረጓትም ልጅቷን እንደዚህ ያላችሁ አታስፈራሯት ፋፊ አታስፈራሯት ናይ እንደዚህ ስትሉ ልጅቷ ትፈራለች ወንድ ያስፈልጋታል ከጎንሽ እንደዚህ መሆን አለብሽ ልጅቷ ትፈራለች ማንንም አያስፈልጋት በሰላም ወጣ በሰላም የምትገባበት አገር ነው ያለችው በርግጠኝነት ተነግራችኋለሁ አይ እንደዚህ ሊያረጉሽ ነው ይሄን ያረጉሻል ይሄ ነው ኮሳ ውስጧ ፍራት እንድትፈራ የሚያረጋት በትክክለኛም ነግራችሁ ምንም ነገር አያረጓትም ምትሰሙ ይቆን እናንተ ግለሰቦች ምንም ነገር አታርጉ አትሞክሩት አታስቡት መሞከር አይደለም ያን ነገር እናረጋዋለን ብላችሁ እንዳታስቡት ወላሂ ይሄን እንትንደፋበታለን ስሙ መጥራት አልፈልግም ብላችሁ ያሰባችሁት ያን ነገር ብታረጉት ኖሮ አረብ ሀገር ለዘላለም እስር ቤት ትኖሩ ነበር ለዘላለም ከየትኛው ሱቅ እንደገዛችሁት ራሱ አሲዱ ይታወቃል በነገራችን ላይ ከየትኛው ሱቅ የአረብ ፖሊስ ቀላል ፖሊስ አተርጓችሁ እሺ አስገባኝ ምን ሰው አለ ኛው ሱቅ አንቺ አሲድ ገዝተ እንደፋበታለን ያልሽው ግለሰብ ስሚ ከየትኛው ሱቅ እንደገዛሽው በስንት ብር እንደገዛሽው ሁሉ የከፈልሽ ስትከፊ ራሱ በካርድ ከፈይ ብር ከፈይ ስትከፊ ስትገዢ ሁሉ ቪዲዮን ያውጣታል እናንተ ይሄን ያህል እኮ በቃ አረብ ሀገር ሲባል በቃ ምንም ነገር ይመስላችኋል በጣም ይሏል በቴክኒክ እኔ እውነቴን ነው የምነግራችሁ ወደዳችሁም ጠላችሁም ማን ነበር አስገባኝ የሚለው አሊያ የሆነ ሰው አስገባኝ ሲል ነበር እስኪ ወሳኝ መልእክት ያላችሁ አስገባችኋለሁ እና ስሚ ፋሲካ የተበየዋ ባልየው ወንድምየው እቺ ልጅ ላይ እንድች ብትነኳት ህይወታችሁ ያልፋል ለህይወታችሁ አደጋ ነው ካሁን በፊትም በዚህች ልጅ ላይ ያደረሳችሁትን ነገር ገና ብዙ ነገር ያስከፍላችኋል ተጠያቂ ናችሁ አመት ያሳስራል እስከ 500,000 ድረስ ቅጣት አለው የገንዘብ ሲባል ሰምቻለሁ ይሄ እኔ ያወጣሁት ህግ አይደለም የአገሪቷ ህግ ናት ኦኬ ካላመናችሁ ጠይቁ ጉግል የሚባል ነገር አለ ገብታችሁ ተክ አርግታችሁ አንድ ሰውን ራቁቱን ፎቶ ቀርጾ ሞባይሉ ላይ ቢያስቀምጥ እንዲህ ቢያረግ ቅጣቱ ምንድነው የሚለው ኢማራት ላይ ጽፋችሁ ማንበብ ትችላላችሁ አይደል እንዴ ያገሪቱ ህግ ነው እኔ የምናገረው ነገር አይደለም ገብታችሁ አንብቡ አሁንም እቺ ልጅ አንድ ነገር ታረጓትና ዋብያችኋለሁ የእናንተን ፎቶ መለጠፍ አቅቶን አይደለም እናገኘዋለን ግን ጥንቃቄ እንድታረጉ ለመሰላችሁ ሰይጣን የሰው ልጅን ይወሰውሰዋል ይመጣና እቺ ፋሲካ ተብያው ላይ አንቺ ላይ እኮ እንደዚህ ያረገች ነው አንቺም ይሄን እርምጃ ወሰጅባት ይላታል እሷ ደግሞ የሸይጣንን መልእክት ተቀብላ ያን ነገር ካረገች ምን አደጋ ላይ እንደምትወርቅ እየነገርኩሽ ነው ያለሽው ጥንቃቄ አድርጊ እኛ ያለውን ነገር አስተላልፈናል ተመልሰን ደግሞ በኋላ እንመጣለን ትንሽ ወጣ ብለን እንምጣ አየር እንቀበል እንግዲህ አሊያ አዲስ ነገር ካለስ ከርታታዋ በውስጥ አስቀምጡልኝ ልጅቷን ያነግራታለሁ ያለውን ነገር ማታ ላይ ተመልሰን እንመጣለን ትዘኛላችሁ እንዴ ቅዳሜ እኮ ነው ዛሬ ከተመለስክ እንጠብቃለን
እሺ አሊያ አለሽ ይሄው ከኔ ጋር ነው ያለችው ሲጀመር ልጅቱ የኔን ስም አልጠራች ከየት አምጥታችሁ ወዴት እንደምታባዱት ነገሩን አላውቅም ይቅርታ ለቃሉ በጣም ይቅርታ በእናታችሁ ማለት ሰየይ ያው እሷ ከኛ ጋር ነው ያለችው ስለ አክስቴም ምንም እንትን ያለችው ነገር የለም ምናልባት ወሬ ነው ወዲያ የሚያደርጉት ስለሱም ጠይቀናታል በጣም በርግጥ የተበደለች ልጅ ናት እኛ ማለት አጋጣሚኛ አሁን ሌላ ሰው ኢቭን ለሷ ኬዝ ብለን የመጣ ነው ስለ አክስቴ ብለን አይደለም ስፔሻሊኛ የመጣ እናንተ ምንድናችሁ ማለት ምሳሌ እሷ እስትናገር እስቲ በነፃነት እናገር እስቲ እሷ አራዋ አሁን እኛ ዝም እንበልልሽ አንቺ ተናገር ማሪቃ ረዋን ይሰማሻል ይሰማሻል ወደ ራስሽ አዙሪ ካሜራ ይሰማል በቃ ባይስቲ ምንድነው አፍነዋት እንዳይሆን አሁንም ደግሞ ታሪክ ታውቂያቸዋለሽ ይሄንን ኪያን የሚለው ኪያ እኮ እኛ ጋር ነው እኮ ሳራ ላበሻ ጋር ሄዳችሁ ነው ያገኛችኋት ጋይስ እዛ ሰፈር ናት እኮ የምትሸጠው ሩዋን እንዴት ነሽ ደህና ነኝ አልሐምዱሊላህ ሰላም ነሽ ያው ጉዳዩ ቆየ ቢፈጸምም እኛ አሁን ነው እየሰማን ያለ ነው በጣም ይቅርታ ምንድነው ያለው ችግር ምንድነው ችግርሽ ራሷን እስከ ማጥፋት እየደረሰች ነውና እርዷት ብለው ነው በውስጥ ግን አሁን ሲዋሩን የቆየ መሰለን እስቲ አስረጅን ምንድነው የተፈጠረው ምን ብዬ ላስረዳችሁ ኔትወርክ ሁሉም ተቃዋል ታሪክ ማጥፋት ነው የሚፈልጉት ከዚህ ማን ነው የሚያጠፋሽ ሰላም እንዴት አመሻችሁ ስለነሱ ምንም አይነት ንግግር አያስፈልግም እነሱ ካላቸው ዕውቀት በላይ እኛ አለን እነሱ ይችሉት በላይ ይችላልን ሁሉም ሌላም ከሀቅ ያለው ካለ ይምጣ ድረስ ደርሰን ነው የወረድነው መክፈትም ማግኘትም አትፈልግም በርግምጽ የተናገረችው ነገር የለም ግን ሞክረናል ይቻልነው ከዚህ በኋላ ከነሱ ጋር የሚነጋገረው ኃይል ሌላ ይሆናል እኛም አይደለን ማንኛውም ልጅቷ ተናግራለች ስለ ሳርዬ ምንም ነገር አላልኩም ብላ ይሄ ነው አይደል ነው ፖይንት ሌላው ቀሪው ሌላ ነገር ይቀጥላል በሌላ መንገድ ይሄዳል خلاص ሳርዬ ስላንቺና ስለታሜ መጀመሪያ የጠየቋት እነሱ መጀመሪያ የጠየቋት ስለታሜና ስላንቺ ነው ሚስ አንደርስታንዲንግ ነው እኔ ምንም ያደረጉኝ ነገር የለም አላልኩም አልወጣኝም ብላለች በቃ እሷ ነፃ ናት አሁን ብሯ እንዴት እንደምታገኝና ወደ መፍትሄው መሄዱ ነው የሚቀለው ይሄ አንቺ ነፃ ነሽ ከነገሩ ሳርያ ትበሳጪ ምንም ያለችሽ ነገር የለም ይሄው በዛ አጋጣሚ ሳሪ በዛ አጋጣሚ ልጅቱ ላይ አንድ ነገር ተደረሰባት ይሰማል አዎ ይሰማል ሰያ በልጅቱ ላይ አንድ ነገር ከደረሰባት እነሱ ራስ ላይ አንወርድም በመትችሉት ደግሞ ልጅቱን ተባበሯት ልጅቱን በመትችሉት ተጎናችሁ አድርጓት አንድ ነገር ቢደርስባት ግን ከነሱ ራስ ላይ አንወርድም ይሄን ማወቅ አለባቸው ያላወጣቻትን ሳራ ምን ቤት ናት የምታወጣት ፎቶዋን ምን ቤት ምን አገባት እንዴ ምን ሆናችሁ ነው ግን ሰው እንዴት እንደው ባይን ያልታየ ነገር እንዴት ስለዘቀዘቃችኋት ምንም ስላላችኋት ምንም አታመጡም የዛሬው የምናምነው ቅዱስ ሚካኤል እንደው ይጠብቅሽ ሳርዬ አይዞሽ በርችሽ ማንንም ስላወራ ማንንም ሰው ቢጥልሽ እግዚአብሔር ያነሳሻል ሰው ስላወራ አይደለም ስለዘቀዘቁሽ ስጋሽን እንጂ ነፍስሽን ለማይዘቀዝቅሽ ሰው አትጨነቂ እንደውም ከኔ በላይ ሰው የሚወድ ከኔ በላይ ሰው የሚያከብር የሚል እንዴ በዛም ሰነድ ዘቅዝቀውሽ እንዴ ሌባው አንቺ ኮንሽ ማስረጃ ይስጡን እዚህ ጋር ስትመጡ ግን እንደዚሁኛ ያገኛችሁኝ አይደል ጋይስ
እንዴ አይደለም ማስረጃ ይስጡኝ ማለት ሰራሽ ከተባለ አንድ ሰው ማስረጃ አለ በዛ ላይ አንቺ ምን ቤት ነሽ ለዛች ልጅ ከሌለው እንትን ያለቻት ብለሽ የምታወጭ ምን ቤት ነሽ አንቺ ቆይ ማለት ነው የድንቁርና ምስክርነት እኮ ነው የሚመሰክሩ እነዚህ የሚዘቀዝቁሽ ሰዎች ምን ሆናቸው ነው አማራ ነኝ ፋኖ ምንም ችግር የለም የኔ ቆንጆ ምንም ችግር የለም እናንተ በእኔ እንትን አትበሉ በእኔ መጥፎ ነገር አትነጋገሩ መጥፎ ነገር አትበሉ ለሚያልፍ ቃል ሲጀመር እኔ ማለት ነው እስክሎር ነው ማረጋቸው መብርሃንን ምንም ቦታ ይገኛል እኔ ላጠፋው ጥፋት ህሊና አለኝ ህሊናዬ ደግሞ ራሴ ይሄንን ነገር አርጊ ብሎኝ ስለምወዳችሁ ስለማከብራችሁ ይቅርታ ጠይቂያችኋለሁ ምክንያቱም ከይቅርታ በላይ ምንም ነገር የለም ከዛ ውጭ እንግዲህ ይቅርታ የማይገባው ሰው ከስምንተኛ ፎቅ ይነሳና ሰው ፍጹም አይደለም ተሳሳተ ምንም ማድረግ አንችልም ፍቅር አንቺ ብቻ ነሽ እንዴ ዓለም ላይ አንቺ ብቻ ነሽ እንዴ ለምን አንዳንዴ እኮ መሳሳትም አለ እንዴ እና ሳሪዬ እግዚአብሔር ይጠብቅሽ አሽቃባጭ ለምትሉ ምንም አታመጡ እንዴ በቃ ተዋተኝ ትስራበት ችግር የለም አሁን ስራ በቃ ክስቴ እሺ በቃ አመሰግናለሁ ሳሪዬ ሰላም ኩኝልኝ ብር መስቀላለሽ እንዴ ሀብል እኔ በጣም ነው ማደንቅሽ በጣም ነው የምወድሽ ካሁን በፊትም የሆነ ነገር እንደዚሁ ተፈጥሮ ሴትዮዋ ትቀመጥ እኔ በምንም ነገር ቢሆን ስራሽን እያየን ስለሆነ አስከሚ እንትን በዋትስአፕ ስልክ ልላክልሽና ሎኬሽን ላኪልኝ ለማምጣት ነው ለመግዛት ማለት ነው ሸበካ የለኝም ጻይሙ አጅማን ኩዌት ስትሬት ነው የሚያቱ እና ሳርዬ ምን ልልሽ ፈልጌ ነው እኔ አጭር መልእክት ያለው አንቺ ጠንካራ ሴት ነሽ በማይረባ ነገር የምትሰበሪ በማይረባ ነገር እዚህ ጋር ሚዲያ ላይ ምናምን እንትን የምትሴት አይደለሽም ካንቺ ብዙ ነገር መማር ያለብን ሰዎች አለን እና ለእህቶች ደግሞ በጣም ተምሳሊት ነሽ ገባሽ ስለዚህ የሆነ ነገር ሲመጣ ያንን በማስተዋልና በጥንካሬ ነው ማለፍ ያለብሽና ብዙ የሚወዱሽ እውነቴን ነው የምልሽ በጣም ማለት እዚህ ጋር እኛ የው ብዙ ጊዜ እንደዚህ ፌመስ አይደለንም ታዋቂ ሰዎች አይደለንም ግን ከመስማት ማዳመጥ ይባላል አንዳንድ ጊዜ እንሰማለን ተታች ሆነን ብዙ ቦታ ላይና አንቺ መልካሙን ነገር ነው ማየት ያለብሽ እሺ የታለም እና ጠንካራ ሴት ነሽ በርቺ አንዳንድ ጊዜ አለማስተዋል በጣም ከባድ ነው ምክንያቱም ገብቶሻል በሰዓቱ እኔ ባልናደር ኖሮ እንደዚህም ባልሆነ ኖሮ በመሆኑም ደግሞ ምንም አልተከፋውም ምክንያቱም ለምመሰልሽ ያንን ነገር ያደረኩትም እዚህ ጋር ልክ አሁን ወይም የሆነ ሰው መጥቶ ስለራሱ ሲናገር እንደዚህ አይነት ስድብ ለሚሳደበው ሰው ነበር ግን ያው ሚስ አንደርስታንዲንግ ተፈጥሮ እንደዚህ ነው ላለው ሰው ለሚወደኝ ለሚያከብረኝ ሰው ይቅርታ ጠይቄዋለሁ በቃ ያኒ ይቅርታ የማይገባው ሰው ልክ እንደዚህ ነው አሁን ለምሳሌ እንደዚህ ማለት ነው የሰው ልጅ የዱባይዋ ሹርጣዋ ስሟ ዙዙ የሃይቋ የዱባይዋ ሹርጣዋ አሁን እንደዚህ አይነት ስም ምንድነው ለእንደነዚህ አይነት ሰው አሁን ይቅርታ ምንም አይገባው ይቅርታ ምን እንደሆነ ኮሜንቶች ደግሞ ኮሜንት ብዙ ጊዜ አንዳንዴ የማይረቡ ኮሜንቱን እንዳላየ እለፊያቸው አታምቢያቸውና በጣም ጠንካራ ሴት ነሽ በዚሁ ቀጥይበት ለእህቶቻችን ድምጽ የምትሆኝ ነሽ አንዳንድ ነገሮች ሲመጡ ለመልካም ነው እህቴ እሺ ሳርዬ በጣም እንወድሻለን በጣም እናከብርሻለን ይሄ በጣም ትልቁ ነገር ማለት እስከ ወይሄሉ እስከ ዛሬ ቲክቶክ ላይ ብዙ ነገር አሳልፌያለሁ ብዙ ነገር የዚህኛው የመልካም ነው የመልካም የጥሩ የደህና ነው የዚህ በጣም አሪፍ ነው እሺ አመሰግናለሁ ጋይስ እሺ ወዴና በርቺ በቃ ጠንካራ ሁሉ ቺጫም ወደ ገበያ ነፂና ዜድ ከስር መንጥሯቸው እሺ አያስፈልጉም ወደዚህ አልቅሰው ይመጣሉ በዋትስአፕ በኩል ይመጣሉ ሳሪ ቦለከችን ብሎ ይመጣሉ ከዛ እንለያቸዋለን ይዛኔ መብራን አሁን ሊዱ መቀመጫ እሺ ዛፍናሽ ወዴ እንዴት ነሽ ሰላም ነኝ እንዴት ነሽ ሳሪዬ ደህና ነሽ አለልሽ ማሪ ሰላም ነው አለሁ ለቤትሽ አዲስ ነኝ እሺ አመሰግናለሁ እንዴት ነሽ አለሁ በጣም ነው ማደንቅሽ አመሰግናለሁ እቴ አመሰግናለሁ እኔ ቆንጆ አንዳንድ ነገር ለበጎ እንደዚህ አይነት ነገር ሲመጣ ያበረታልና ፈጣሪ ያክብረን ደህና ናችሁ ማ እኛ ቤት
አንቺ ድምጽ ተቀይሯል ሳ ይሄ ቤት ይናፍቃችኋል እሺ የምትሳደቡ ከዛሬ ጀምሮ እጂ ታዲያ ከዛ ከጀግናው ቤት እጂ እዚህ ምን ትሰሪያለሽ እጂ ነፂ ያይቃጠሉ ሚውት አርጊ እኮ እንትን ብሎክ አታርጊያቸው ማለት እሺ ማሬ እሺ ማሬ ቆይ ጋይስ ስራዬን እየሰራሁ እሺ ዛፍናሽ ወይ ሳራ ጋር ነበርኩ ከዚህ ብቻ ገቡ ዛፍናሽ ወይ ማሬ በቃ እኔ ሰላም ልልሽ ነው የገባሁት ብዙ ጊዜ ገስት ልካሉና ታስገብኝም ደሽ አመሰግናለሁ እኔ ቆንጆ ታመሰግናለሁ ያላ በርቺ ፈታ በያት ጨናነቂ ደግሞ ኮሜንት አቲ ሰው እዚህ ጋር ወድቀትሽ ነው አንቺ ደግሞ በርትተሽ ነው ማሳየት ያለብሽ እሺ ለራስሽ ትቆንሽ በቂ ነሽ ከሊ ወልይ የሚወድሽ ሰው ሁሉ ነገር ይረዳሻል የማይወድሽን ሰው ለማስረዳት ጊዜ አትሰጂ ገባሽ አመሰግናለሁ ደግሞ ከዚህ የበለጠ ነገር ፈጣሪ በህይወትሽ አድርጎ የተሻለ ኑሮ በላይ የደራረበ ጠላቶችሽን ያቃጥልልሽ ይሄ ዱአይ ነው በርቺልኝ በጣም ነው የምወድሽ የምትሳደቡ ሰዎች ደግሞ በተሳደባችሁ ቁጥር ሰውን ያበረታችሁ ነው የምትመጡት በማያገባችሁ ገብታችሁ እንደዚህ አይነት ተንኮል አትስሩ ተንኮል አይጠቅምም ለማናችንም ሁላችንም እዚህ የተማሞች ነን ማንንም እዚህ ጋር የእናት ያባት ልጅ የለም ችግር ሲኖር ችግር ከሁለት በኩል ታይቶ ከአንድ ሰው ብቻ ተሰምቶ ሳይሆን ከሁለት ጎን ታይቶ ነው የሚፈረደውና እኔ ደግሞ እንደዛን ጊዜ ከመጀመሪያ ከሁለቱም ቤት ስለነበርኩኝ እያየውሽ ነበር ከመጀመሪያው ማለት ነውና ሰው የተቆራረጠ ነገር ይዞ ነው የሚፈርደውና ለፍርድ አትቸኩሉ እህቶቼ ደግሞ እኛ እርስ በርስ መተባበር አለብን ይሄና ለጥላቻ ጥሩ አይደለም ሳሪ ጀግና ናት ዛሬም ነገም ለወደፊትም ሰው ናት ልትሳሳት ትችላለች መላእክ አይደለችም ስትሳሳት ደግሞ መምከር እንጂ በዚህ ደረጃ ነገር አግልሎ ተማለቱ ተገቢ አይደለም ወዳችኋለሁ መልካም ቀን ፈጣሪ በያላችሁበት ይጠብቃችሁ ሁላችሁም ወዳችኋለሁ ደህና ሁኚ በርቺ ስሪሺ እሺ እናመሰግናለን እኔ ቆንጆ እግዚአብሔር ይስጥልን እግዚአብሔር ያክብርልን ፈጣሪ ያክብርልን ቪዲዮ ሰርታለች እያለች ነበር አመሰግናለሁ በጣም አመሰግናለሁ በጣም ቴንኪው እግዚአብሔር ይስጥልን አመሰግናለሁ እቴ እሺ እንደው ምን ምስር መስላይ ነበር እሺ ላስቲዋ ወዲ አመሰግናለሁ እሺ ማሪዋ ሽፍ እየታያቸው ማሪዋ ጉድ ተዋቸው ጋይስ ተዋቸው ምገዙ ግቡ ነው ታንገዙ ሰራል ነው እንዳለ ይጂ ቁመትህ እንኳን አምርም ፕሮፋይል ሚና ነው ምናምን የምትባለው ቁመትህ እንኳን ራሱ ያምር ፕሮፋይል አረዬ ወይ ልገዛ ሳይሆን ላደንቅሽ ነው የምገባው አይደለም እንጂ አመሰግናለሁ ታት ነፂ ለምን ነቀልሻት እስቲ ያድንኩኝ ማሪ ያድንኩኝ ማሪ ትንሽ ጭና በኋላ ያደንቁሻል በቃ አልሸጥሽማ ትንሽ ጭና እዛ ያደንቃሉ ምክንያቱም ብዙ ለማድረግ የተደረደሩ አሉ ስለዚህ በኋላ ይገቡና አንድያቸውን እናደንቃለን ይደናነቃሉ ላዲ ማሪ ወቲ እንጂ ጊዜው እኮ የመደናነቅ ነው ተው እንጂ ይመጀና እሺ በቃ አሁን ግርግር ባለበት መሀል የሚያደንቅሽ ተገይቶ ነው ነፂ እሺ በቃ ድንቋት ወይ የዛችሁ ማድንቋትሽ ዋትስአፕ ላይ እኮ አልመለስሽልኝ ማለት ትዕዛዝ እስከ ስንት ጊዜ ይወስዳል ምኑን ጠበቡን አሁን የላኩልሽ ላክሽልኝ እንዴ ልኬልሽ መልሰሽልኛል ይሄ በትዕዛዝ ነው ብለሽኝ ነበር እሺ ቆይ ለውስቲ እና ደግሞ አትናደጂ ማሯ እሺ ወዴዋ ይሄንን ነው ይሄ ይሄንን ኖሪ እሺ ማሪዋ እሺ ቆይ አንድ ጊዜ አማራነቴ ወይ የኔ ላድንቅሽና የኔ ሙሉ ሴት ነሽ አንቺ ሙሉ ሴት አንቺ የኔ ደርባባ ወላይ ስወድሽ ወላይ እንዴት አድርጌ ልንገርሽ ፍቅር ያኔ የሚገለጽ ይሆን ገልጭ ባሳየው የኔ ደርባባ ማንንም አትስሚ በቃ ለተሳደቡት ይቅርታ ጠይቀሻ ስራሽን ስሪ የሚሳደቡት ኑታው ስራሽን ስሪ ማሪ ከማን ተከታተልሻለሁ ቪዲዮ ይቅርታ የጠየቁ ቪዲዮ ደረሳችሁ ወስቼላችሁ አለኝ ማሪ
እና የመጣው ጋይስ በጣም ቴንኪው። እኔ ቢከታባትን ወድሻለሁ፣ ጥሎብኝ ወድሻለሁ። ታውቂያለሽ ጥሎብኝ ሲናገርሽ ራሱን በጥርዝ ነው የሚለው። ደም ሆናላ። እናንተ አንድ ጥያቄ ሰውን ትጠላላችሁ? ሰውን የሚጠላ ሰይጣን ብቻ ነው። ሰውን የሚጠላ ሰይጣን ብቻ ነው። በቃ አሁን ሳሪ ወድሻለሁ ማለት ምንም ነው። ምክንያቱም ሰው በሰውነቱ ሊወደድ ስለዚህ እናንተ ሰውን የምትጠሉ ሰይጣን ናችሁ። ሰውን እንጠላለን የምትሉ ሰይጣን ናችሁ። ምክንያቱም ሰው በቃ ሰውን መውደድ አለበት፣ በሰውነቱ መውደድ አለበት። አለቀ በቃ። ሰውን የማይወድ ሰይጣን ብቻ ነው። እንግዲህ እንደዛ ነው የማውቀው። አመሰግናለሁ ይላል። ወላሂ ሙሉ ሴት ነሽ በቃ እንተ ደርባ በየኔ ሙሉ ሴት ነሽ ወላሂ። ጠንክሪ አይዞሽ፣ ለማንም እንዳትሰበሪ እሺ ውዴዋ። እሺ አመሰግናለሁ። እሺ ቲጂ የሚደርሰው ከ10 እስከ 15 ቀን ነው የሚደርሰው ውዴ። ይሄ በጣም ችግር የለውም። ለጥምቀት ነው የፈለኩት። ሌላው የራያኛ የምንሰራው 400 ነው። ይሄ ግን ሙሉ ጥልፍ ነው። ከኋላም አለው ላሳይሽ። እሺ ከኋላ ቀይ ፎሎ ለመለቃቀምና ላይክ ለመለቃቀም የሚሯሯጡ ሰዎች ታቸው 24 ሰዓት ፎቶሽን በጥልቀውም ወደ ግራም ወደ ቀኝም አድርገው ማውራት ይችላሉ። ግን አንቺን ማን የማይችሉ ሰዎች ብቻ ነው። ነገ ደግሞ አንድ ሰው ተቸገረ እንደዚህ ሆነ ምናምን ብለው በርስ ላይ ሲጥሉ እንደገና ደግሞ የሆነ ነገር ሲሰሩ ሳሪኛ ጀግና፣ ሳሪኛ ቆንጆ፣ ሳሪኛ ምናምን ብለው ነገ ደግሞ ይሄንን ነገ ፎቶሽን ደግሞ እንደገና ተናግረው ያሞጋግሱሻል። አንቺ ልብሽ እንጂ ጠንካራ አድርገሽ ተቀመጭ፣ ስራሽን ስሪ። በዚህ ምክንያት ማለት ነው። እሺ ምንም እንደሰበርሽ እኛ የምንወድሽ አመሰግናለሁ የኔ ቆንጆ። አመሰግናለሁ ውዴ፣ አመሰግናለሁ። እሺ ሜሪ ተባረኪልኝ። አመሰግናለሁ። ኧረ አመሰግናለሁ ውዴ፣ አመሰግናለሁ የኔ ቆንጆ። አመሰግናለሁ። ቴንክ ዩ ሜሪ። እመቤቴ ቡልጓ ስሜ ነው ሳርዬ። ደህና ነሽ? ደህና ነሽ? የቡልጋ እግዚአብሔር ይመስገን። እኔ እንኳን ላደንቅሽም አይደለም ማድነቁንም ምንም ወደፊት እንደርስበታለን። ከስድቡም ጽዋ ደርሶኛል እና ልብስ ወደ ኢትዮጵያ ትልኪልኛለሽ? አዎ ማሪ፣ በጣም ልክልሻለሁ። የቡልጋ ነጭ ጤፍ የጌቶቹ ምሳ የት አገኝሻለሁ? ብቀመጥ ብነሳ ልበልሽ ወይ ማቀኝ በግድ ነው ማሪ። ደግሞ አማራ ደግሞ ለግጥም ትተናው ነው እንጂ እየተው ነው ለቅኔና ለግጥም ደግሞ አማራ ማን ብሎሽ እንዴ? ተታና በርችልኝ ሳርዬ። ለልጄ ክንብንብ ያለው ሽራብ ጃኬት ማለት ነው። አረንጓዴ ቢጫ ቀይ ሳይሆን ዝም ብሎ ማንኛው ነው እና ብትንጨርቅ ካለሽ የሽፎን ብትንጨርቅ ነበር የምፈልገው። ምናልባት የሽፎን ብትንጨርቅ ልናመጣ እንችላለን። ምናልባት ግን ሌላ እንትን የለኝም። እየበላሁ ነው። የተሰፋ በገዛ ማለት አይገጥማት ከሆነ ብዬ ነው። ለማቴ ነው። በፎቶ ከሆነ ይገጥማል፣ ችግር የለም። ፎቶውን ብልክልሽ ይገጥማል። እርግጠኛ ነሽ ሳሪ? አዎ። እሺ በቃ ዋትስአፕ ላይ ልላክልሽ ፎቶዋንና በቃ አይተሽ ከገጠም እሺ። ግን ለገና ይደርስልኛል? አዎ አዲስ አበባ ብቻ ነው የምሰጠው። ነው አዲስ አበባ ነው። አዎ በቃ ከዛ ውጭ አንሄድም ለማለት ፈልጌ ነው። እሺ አዲስ አበባ ነው። ጃኬትም ለልጄ እፈልጋለሁና ጃኬት ገዝተሽ ክንብንብ ያለው ጃኬት እሱን ማዚ ጋር ነው ይወስድሽና ቁጥሯን ሰጥሽና